ወደ ቅዱስ ላሊበላ ደብረ ሮሃ ያቀናው እንግዲህ የውጭ ሀገር ጎብኚ በተለይ ደግሞ ከአገልግሎት አሰጣጥ ጋር በተያያዘ እንግዲህ አንድ ለእቃ ለመግዛት የተጠየቀው የብር መጠን በጣም የተጋነነ መሆኑን እንግዲህ በሚሊዮኖች ለሚገኙ ተከታዮች አሳውቋል። እንግዲህ በዚህም አጠቃላይ ልጁ እንደተያዘ ነው እየተገለጸ የሚገኘው። እንግዲህ ቪዲዮውን ቀርጾ ለዓለም ያስተላለፈው ጎብኝም ልጁ እንዲታሰር አልፈልግም፣ ይሄ እንደ ትምህርት ይሁን፣ አጠቃላይ ቁጥጥሮች ይኑሩ ሲል አሳውቋል። እንግዲህ ኢትዮጵያ ውስጥ የተለመደው ነገር ምንድነው? ማሰር ነው። ማሰር የመጨረሻ መፍትሄ አይደለም። አጠቃላይ ቁጥጥሮች መስፋት አለባቸው ችግሩ ከመከሰቱ በፊት። ፕላስ ደግሞ በተለይ ደግሞ የውጭ ሀገር ጎብኚዎች በሚመጡባቸው አካባቢዎች ላይ አጠቃላይ የማህበረሰባችን ግንዛቤ ከተራ የዕለታዊ ገንዘቦች ባሻገር ለሀገር ገጽታ ግንባታ ማጉደፉን ሁሉም ሰው አጠቃላይ ግንዛቤ እንዲኖረው ትሬኒንጎች መሰጠት አለባቸው ብለን ነው የምናስበው። ማሰር አማራጭ አይሆንም።